ሰላም አለይኩም ወራህመቱላሂ ወበረካቱ የልጅ አህመድ ዩቲዩብ ቻናል ተከታይ ሰላም ናችሁ? አልሐምዱሊላህ በድጋሚ በሌላ ቪዲዮ መጥቻለሁ ማለት ነው። ያው እንግዲህ ሳስጎበኛችሁ ነበረ ከከተማ እስከ አዲሱ ምሪት ቀላዱ ድረስ ያለውን ቪዲዮ በትናንትናው ዕለት ሳሳያችሁ ነበረ ማለት ነው። ዛሬ ደግሞ ከቀላዱ ምሪቱ እንደገና ወደ ከተማ ምን ይመስላል ገጽታው የሚመስለውን ነገር ለማሳየት ዛሬም ያው ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ያው ተከታዮቼ እዚህ ጋ ማመለክታችሁ ነገር ቪዲዮ ለቅቄ ራሱ የት አካባቢ ነው የምትሉ ልጆች አላችሁ ማለት ነው። እባካችሁ የምለቀውን ቪዲዮ እስከመጨረሻው እያያችሁ ብታውቁ እላለሁ ማለት ነው። ቪዲዮ አቅርቤላችኋለሁ እኮ እኔን መጠየቅ አያስፈልግም። የቀላዱ አካባቢ ብዬ ሰርቼላችሁ የት አካባቢ ነው በቄራ አካባቢ ነው ወይ የምትሉ አላችሁ ማለት ነው። እና ቪዲዮውን እባካችሁ እዩት። የለቀቁት ቪዲዮ ላይ ድጋሚ ባትጠይቁኝ ደስ ይለኛል ማለት ነው። አዎ ይሄ እንግዲህ የምታዩት ለገማራ አካባቢ ነው። ያው ቀኑ እሁድ ከመሆኑ የተነሳ ጽዳት እያጸዱ ልብስ እያጠቡ ነው ማለት ነው። በጣም ብዙ ሰው ያው ወንዙ ጋር ነው ያለው። እና ከፊት ለፊቴ ደግሞ የምታዩዋቸው ውሃ በመቅዳት ላይ ያሉ ሰዎች ናቸው ማለት ነው። ያው እንግዲህ መካነ ሰላም ላይ ውሃ ትንሽ በጣም አስቸጋሪ ነው። እና ወደ ወንዝ እየሄደ ሰው ውሃ እየቀዳ ነው ማለት ነው። አዎ አሁን እንግዲህ ወደ ከተማ እየተመለስኩ ነው ያለሁት ማለት ነው። ይሄ ወደኋላ ያለውን ቤቶች የትናንት ያሳየኋችሁ ምን እንደሚመስል ያው ዞር ብዬ ለማሳየት ሞክሬ ነው ማለት ነው። እዛ አካባቢ ገረገንቲ ተደፍቷል ማለት ነው። ምናልባች መንገዱ ተጎድቶ ለእሱ ማሰሪያ ይሁን ለቤት አስቀድመው ለቤት መስሪያነት እያመጡ ይሁን አልገባኝም። ገረገንቲ እዚህ ጋ አራግፈዋል ማለት ነው። ከተማ እንግዲህ ከከተማው ደግሞ ምን ያህል ነው የሚርቀው የሚለውን በካሜራው አስገብቼላችኋለሁ ማለት ነው። ውይ በጣም ሩቅ ነው። ኧረ እንዴት ነው እዛ የምንገዛው ምናምን የምትሉ ልጆች አላችሁና እሱን ለማሳየት ነው ፎከስ እያረኩት ያለሁት ማለት ነው። ከተማው እንግዲህ የማሳያችሁ ነው አሁን ያለሁበት ምሪቱ ነው። ከተማው ደግሞ ምን ያህል ይርቃል የሚለውን በካሜራ እያሳየኋችሁ ነው ማለት ነው። እና በተጨማሪ ደግሞ ምን እንደምሰራላችሁ የት አካባቢ ቪዲዮ እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። ስራልኝ ያላችሁትን ሁሉ እሰራላችኋለሁ። አደጋ በማይጥል መልኩ ማለት ነው። እኛ አካባቢ የጸጥታ ሁኔታ አስቸጋሪ ስለሆነ ቀረጻ ላይ ብትገኙ ምንድነው ይሄ ምን እያደረጋችሁ ነው ተብላችሁ ወደ ሌላ ነገር ሊወሰድ ስለሚችል ማለት ነው። ራሳችንም አደጋ ላይ ሳንጥል ነው ቪዲዮ እየሰራን ያለነው። አዎ እንግዲህ በለገማራ በወንዙ ጎን ነው እየመጣሁ ያለሁት ማለት ነው። ጎን ለጎን ለገማራ ወንዝ ማለት ነው እንግዲህ በርግጥ ይሄን ያያችሁትን ቪዲዮ በፊትም ከከተማ እዚህ ድረስ አሳይቻችሁ ነበር መሬቱን አሳዩኝ ብላችሁኝ ማለት ነው። እና ያኔ አዝመራው ሁሉ አለ ነበር በጣም ደስ የሚል ቪዲዮ ሰጥቻችሁ ሁሉም ሰው እየተቀባበለው ነበር በቲክቶክ በዩቲዩብ ምናምን ብዙ ልጆች ውስጤው ሲጠቀሙበት ነበር። አንድ ነገር ደግሞ ምነግራችሁ እዛው ምሪቱ ጋር ነው እስካሁን ያለሁት። ሰፊ ነው እንግዲህ ያው የተሰሩ ቤቶች እያሳየሁ ነው ወደኋላ። ያው ቲክቶኩ አለም እንግዲህ በዩቲዩቡ እየሰራነውን ያለምንም እንትን እየወሰዱ ልጆች እየለቀቁ ነው ማለት ነው።
የኔ ቪዲዮዎች በጣም ቲክቶክ ላይ እየተሰሩ ነው። እኛ በጣም ለፍተን ነው የምንሰራው ቲክቶክ ላይ የሚሰሩ ሰዎች ግን ልክ እነሱ እንደሰሩት አድርገው እየተጠቀሙበት ነው ያሉት ማለት ነው። የሚገርመኝ ደግሞ እስኪ ይሄንን ፓርት ይሄን አሳየን ምናምን ይሏቸዋል ማለት ነው። ሁሉንም ከእኔ ነው እያወረዱ እያሳዩዋቸው ያሉት። ቢያንስ ቢያሳዩም ማሳየቱን ያሳዩ ግን ሶርሱን ከየት እንዲያገኙት ቢለጥፉት ጥሩ ነበር የኔ ዩቲዩብ እንዲታወቅ ማለት ነው። ግን እነሱ የሰሩት አስመስለው ነው እየለቀቁ ያሉት ማለት ነው። እና የምታዩ ሰዎችም ብትነቁ አንዳንድ ልጆች እንደውም ካሜራማኑን አምጡ ሶርስ ማነው የቀረጸው እያሉ ሲያፋጧቸው የሚያሳዩ ልጆችም ነበሩ ማለት ነው። እና ብዙ ልጆች የኔን ቪዲዮ ዝም ብለው እየወሰዱም የሚለቁ አይቻለሁኝ። ከዩቲዩብ እንደሚወስዱ ግን ቲክቶክ ላይ ያሉ ልጆች ምንም የሚያውቁት ነገር የለም ማለት ነው። እየቆራረጡ አንዴ እኔ ረጅም አድርጌ የለቀኩትን ቪዲዮ እነሱ ስንቴ ቆራርጠው ለሶስት ለአራት ያደርጉና ይጠቀሙበታል ማለት ነው። እና ያለኛ ዋጋ አልባ ስለሚሆን ወይ የነሱን አይተው ወደ እኛ ዩቲዩብ ቢመጡ በጣም አሪፍ ነበር ማለት ነው። እንደዛ ግን እየሆነ አይደለም። ያው ከእንግዲህ በኋላ እኔም ቪዲዮዬ ላይ ስሜን የምለጥፍ ይሆናል ማለት ነው። አዎ እንግዲህ እንደምታዩት ወደ ከተማ እየመጣን ነው ያለው። በለገማራ በወንዙ ዳር ጨፌውን ይዘን እንግዲህ ቀጣይ ወደ ከተማ እየመጣን ነው። በነገራችን ላይ ሙዚቃ ምናምን እንደዛ አድርጎ መልቀቅ እኛ ጠፍቶን አይደለም። ብዙ ልጆች እንደዛ አይነት ነገር አይወዱም እንደገና ኮፒራይት አለው ዩቲዩብ ላይ። እንደገና ደግሞ ከሃይማኖትም አንፃር ሙዚቃ አንጠቀም በሚል ነው እኛ የተውነው ማለት ነው። የሚያወርዱት ልጆች ግን ይሄንን የማሳያችሁን ቪዲዮ አውርደው በሙዚቃና በእንትን ሲለቁት በቃ ሌላ ነገር የተፈጠረ አስመስለው ይለቁታል ከዛም በኋላ እነሱ አድማጭ ያገኙበታል ማለት ነው። ተከታይ ያገኙበታል። እኛ ግን የለፋነው ምንም ነገር አናገኝም ማለት ነው። አዎ እንግዲህ እንደማሳያችሁ በፊት ከላይ በኩል ነበር መጥቼ ይሄን ሳሳያችሁ የነበረው ይሄ ትክክል ነው። ላይ እንግዲህ በቦኖዋ ትክክል ማለት ነው ላይ ታች ነው ያለነው አሁን። አዎ መለስ አድርጌ ምን ያህል እንደሚርቅ እያሳየኋችሁ ነው። አዎ የምን የወተት ማቀነባበሪያ ነው ይባላል። ይሄ ዙም እያደረኩ የማሳያችሁ ምንድነው የሚለውን ነገር ግን እኔም አላጣራሁም። ለወተት ማቀነባበሪያ ተብሎ የተሰጠ እንደሆነ ነው የሰማሁት ማለት ነው። አሁን እየሰሩት ነው እየተሻሻለ ነው የመጣው። አዎ አሁን እንግዲህ ምነው ደገምክብን ምናምን ነገር እንዳትሉ ላሳያችሁ የፈለኩት መድረሳ አካባቢ ነው ማለት ነው። መድረሳ አካባቢው ምን እንደሚመስል እስከዛሬ ያላሳየኋችሁን ነገሮች ወደ መድረሳው ማለት ነው። አዎ ከተማው እንግዲህ ፒያሳ አካባቢ ዙም አድርጌ ለማሳየት ሞክሬያለሁ። ይሄን አካባቢ እንግዲህ በፊት ያሳየኋችሁ ስንዴና ጤፍ ምናምን ነገር አዝመራ ይዞ ነው ሳስጎበኛችሁ የነበረው። አሁን ደግሞ ያው ባዶ ማሳ ነው ማለት ነው።
ያው ወቅቱ ስለሚለያይ ቪዲዮ የተለያየም ስለሆነ ችግር የለውም ማለት ነው። አካባቢው አንድ አይነት ቢሆንም በፊት ያሳየኋችሁ ወደዚህ እየመጣ ነው። አሁን ደግሞ ወደ ከተማ ምን ይመስላል የሚለውን ስለሆነ የተለያየ ቪዲዮ ነው። የተደጋገመም ነገር ስለሌለው ይደብራችኋል ብዬም አላስብም። እንደገና በተጨማሪ ኮሜንት ላይ ደግሞ አስቀምጣችሁልኛል ከዚህ እስከዚህ ብትሰራልን ብላችሁኛል እሱንም ተቀብያለሁ። ወዲህ ያላችሁኝ አካባቢ ትንሽ ከባድም ቢሆን እስኪ ተጠንቅቄ መስራት እፈልጋለሁ ማለት ነው። አዎ ይሄ እንግዲህ ማንም ቢሆን ትዝ የማይለው የለም። አሁን በቆርቆሮ ቢታጠርም እንኳን ፊት የልጅነት ትዝታችንም ሆነ ምንም የሚያመጣብን በባህር ዛፍ የባህር ዛፍ አጥር ወይንም ደግሞ በባህር ዛፍ ተሸምጥጦ ያለው አጥር ትዝ ሲል በጣም ከውስጥ የማይወጣ ነገር ነው ማለት ነው። አዎ ይሄ እንግዲህ ወንዙ አካባቢ ደረስን። ወደ ከተማ እየገባን ነው መድረሳው ጫፍ ላይ ነው ያለነው አሁን። አዎ መድረሳ አካባቢ ከመድረሳው አለፍ ብሎ ያለ ሰፈር ነው። ይሄ እንግዲህ ፊት ያስጎበኘኋችሁ ወደዛ ያለውን ነው። በዚህ ሳይድ ደግሞ ያለውን አላስጎበኘኋችሁም ማለት ነው። ያው መካነ ሰላምን እንወቅ። የተለያየ አካባቢዎችን እስኪ በእርግጠኝነት እዛ አካባቢ ያለውን የማታውቁ ልጆች ስለምትኖሩ እዛ አካባቢ በተለይ ፈራሽ ቤት እና እንደዛም ሊኖር ይችላል። ገዝታችሁ መስራት የምትፈልጉ ማለት ነው። ዋልካ ነገር ነው ግን ያው ሰው በገዛ ወጪው እንትን አምጥቶ ያው ገረገንዲ አፍስሷል ማለት ነው። በራሱ መንገዱን እንደዛ አድርገው ሰርተውታል ማለት ነው። በጣም ደስ የሚል ነው። እንግዲህ ወደ መድረሳው እየተጠጋን ነው አሁን። አዎ እንግዲህ መድረሳው ጋር እየደረስን ነው። መድረሳው የት አካባቢ ነው ያለው እያላችሁ በተደጋጋሚ ብዙ ልጆች ትጠይቁኛላችሁ። ለእሱ መልስ ይሆናችኋል ብዬ ነው ይሄን ቪዲዮ የሰራሁት ማለት ነው። መድረሳው ማለት እንግዲህ ይኸው ይሄ የምታዩት ነው ማለት ነው። ከፊት ለፊታችን አጥር ያለው ይሄ እንጨት የተቆለበት አካባቢ ከላይ የማሳያችሁ ጀምሮ እስከ ታች ድረስ በጣም ሰፊ ነው ማለት ነው ክልሉ።
መድረሳው የት አካባቢ ነው ደግሞ አናውቀውም ለምትሉ ለማሳየት ነው ይሄን ቀረጻ የቀረጽኩት። አዎ ከላይ ወደ ታች ሳሳያችሁ ነው። ይሄ የመድረሳው ነው። በቀኝ በኩል ያለው አዎ ሰፈሮቹን እንግዲህ ምን እንደሚመስሉ ዞር ዞር እያደረኩ ለማሳየት እየሞከርኩ ነው ማለት ነው። አዎ ይሄ መድረሳ መግቢያው ነው። የላይኛው በር ማለት ነው። የተማሪዎች ደግሞ ቅድም እንጨት በተቆለበት አካባቢ ነው ማለት ነው። መድረሳ በነገራችን ላይ በጣም ብዙ ሀፊዞችን የሚያፈልቅ ቦታ ነው። በጣም ደስ የሚል ከጎረቤት ወረዳዎችም እየመጡ ብዙ ልጆች በቅተው የሄዱበት ነው ማለት ነው። አዎ ይሄ ደግሞ ከመድረሳው እሺ ይሄ ደግሞ ከመድረሳው ወዴት የሚወስድ ነው? ወደ ሻሃሊ መስጂድ የሚወስደው ማለት ነው። ወይም ወደ ገበያው። ይሄ ደግሞ ወዴት ነው? ወደ አራዳ መሄጃው ነው። አሁንም ግን ያለነው የት ነው? መድረሳው አካባቢ ነው ማለት ነው። በሶስት በአራት አቅጣጫም እንደሚመስል ለማሳየት ነው የሞከርኩት። ይሄ እንግዲህ የኛ ሰፈራችን ነው ማለት ነው። ቲቲአይ ሰፈር ይባላል በሌላው ደግሞ ማለት ነው። ሌላ ስሙ ቲቲአይ ሰፈር ይባላል። አዎ የማሳያችሁ ቲቲአይ ነው እንዴ ያለ መድረሳው ቲቲአይ ሰፈር ወይም ደግሞ ትራንስፈርመሩ አካባቢ የሚባለው ይሄ ነው ማለት ነው። አዎ ይሄ እንግዲህ የኛ ሰፈር ነው ደረስኩኝ ማለት ነው። ሌላ ቪዲዮ የምናቀርብላችሁ ካለ ኮሜንት ላይ አስቀምጡልኝ። ያላችሁኝ ሁሉ እሰራላችሁ አለሁኝ እስከመጨረሻው ቪዲዮዬን እዩ ላይክ ሼር ሰብስክራይብ በማድረግ አበረታቱን። ባይ ባይ